እርጉዝ ሆነ ሆርሞንክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዚህ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ እያነባች ገብተዋል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላውቅም፣ ያ ሁሉ ነገሮች እየታዩ አይደለም እና ጭራሽ በቃ ኖርማል አድርገኸዋል። ድማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ለአንተ የምትሆነው ሩታ ናት። ልክ ናት። በደንብ አዳምጣት። የምታሳዝነኝ አንተ ነህ። አንተ እዚህ ቁጭ ብለህ ታናሽ በብዙ ዓመት የምትበልጣት ፍቅር ከኋላ መታ በሚገርም አገናዘብ በሚገርም አወራር ብቻ በአጠቃላይ የሆነ የበሰለች ሴት አይነት ንግግር ኦልሬዲ በቃ የተለወጠች በቃ አይምሯ በስሎ አድጋ መጣችል ከኋላ። አንተ ሴት ቀያይር፣ እነሱ አይምሯቸውን ይቀይራሉ። አየህ ልዩነታቸውን አያል። ምክንያቱም እኔ ከዚህ በፊት ስናገር የነበረው ነገር ነው። እንዴት በምን ምክንያት ሰው ሚስቱ ላይ እንደዚህ እርጉዝ ሚስቱ ላይ እንዲጨክን የሚያደርገው? በእርግዝና ጊዜ አንደኛ ሁለት ነፍስ ናት ፍቅር እንዳለችው እኔ ከዚህ በፊት ስናገራቸው የነበሩት ነገሮች ነው አሁን የተናገረችው። ያው በወንድ ሲነገር አልገባ ብሏችሁ ከሆነ አላቅም። ብዙ አይነት ነገር በእርግዝና ወቅት አንድ ሴት ልጅ ሊያጋጥማት እንደሚችል የሆርሞን መለዋወጦቹ በጣም ቀላል እንደዚህ እንደተራ የምታዩት ጉዳይ አይደለም። በጣም ከባድ ነው። እንኳን አንተ የሁሉ ነገር አድርገሃት ወይም የሁሉ ነገር አድርሰህባት የሁሉ ነገር ደርሶባት በአንተ የተነሳ እንዲሁ